በጣም የሚገርም አንድ ሪሰርች ያነበብኩት ሰዎች ወደ እርጅና በፍጥነት የሚሄዱበት ምክንያት የእለት ከእለት ያው በእነሱ ዑምር በአላህ እጅ ነው ግን አስባቦቹ ምንድናቸው ሰው ለመሞት ሰውነቱ ለመዳከም ብሎ ያጠናሉ ፊዚዮሎጂካሊ ማለት ነው የሴል መሞት ምናምን ይያሉ ለምጡት በርግጥ ምግብ አመጋገብን ማስተካከል ስፖርት መስራት የመሳሰሉት ነገሮች የራሳቸው ትልቅ ሚና አላቸው እሱ ሚናቅ አይደለም ግን ትልቁ ፋክተር ስትረስ የሌለው ሐያት መኖር መቻል ነው ያለ ጫና ያለ ጭንቀት በተለይ እለት ከእለት የማይለቅ ጭንቀትና ሐሳብ ውስጥ የሚኖሩ ሰዎች ፊዚዮሎጂካሊ እየተዳከሙ ነው የሚሄዱት ውስጣቸው ይደክማል አሃ እኮ እኔ ኮየት ነው ይሄ አገር ብዬ ነበር አሁን እያወራን ያለ ነው ስለ ውስጥ መረጋጋት ነው ውጫዊ ረብሻዎች የማይረብሹት የውስጥ ማንነት መገንባት ነው ተወኩል ያንን የሚሰጥ እስቲስላም አድርገሃል እስቲስላም ስታደርግ ለአላህ ሁሉም ነገር ለመልካም ነው አንተ ጥረት አድርገሃል ለኸይር ነው ግን አንድ ታሪክ ምናልባት ካሁን በፊት አንስቼው ከሆነ አላውቅም አንድ ንጉስ ባለሟል ነበረው እንደ ወዚር ወይም ሚኒስቴርና ሁሌ አብሮት ነው የሚኖረው ሁሌ አደንም ሲሄድ ሌላም ቦታ ሲሄድ የሚከተለው ያ ሰው ነው ታማኝ ሰው ነው እና አንዴ አደን ወጡና ንጉሱ አደን ላይ ባለበት አውሬችን ጣቱን ይነክሰውና ይቆረጣል አውራ ጣቱን ይበላዋል ወዚሩን ማለት ነው ኖ ንጉሱ ኦኬ ይህ ወዚር ለኸይር ነው ይለዋል ጠላቴን ነው ለካ ይዤ የምዞረው እኔ ጉዳት ደርሶብኝ እንዴት ለኸይር ነው ትላለህ ብሎ በጣም ይቆጣበትና እስር ቤት ይወረውረዋል ይህ ንጉስ ሕክምና ተደረገለት በቃ ተቆርጧል ጣቱ የተወሰነ ጊዜ ወራት ምናልባት ከቆየ በኋላ ለአደን ብቻውን ይወጣል ምክንያቱም ጓደኛውን አስሯል ይህ ባዕድ አምላኪ የሚባሉ ፓጋኖች ማለት ነው እዛ በረሃ ያሉ ሰዎች በቁጥጥር ስር ያውሉታል ንጉሱ እንደ ድንገት እነርሱ ለአምላክ ብለው ለሚያምኑት ጣዖታቸው ቁርባን የሚያቀርቡበት አመት ይዘው እየተያዘበት እና ይዘው ትሄዳሉ በቃ ሰው አገኘን ብለው ሊሰዋ ማለት ነው የሃይማኖት መሪያቸው ፊት ያቀርቡታል ይሄን ንጉስ እንግዲህ ንጉስ ይሁን ምን ይሁን ለነሱ ጉዳያቸው አይደለም የሚያውቁት ነገር የለም በሉ ሙሉ አካሉን ቼክ አድርጉልኝ እኛ ለአምላካችን ንጹህን ማቅረብ ጉድለት ያለው ሰው አንሰዋም ይላል ከዛ እቺ ቆራጣ መሆኗን ያዩና አንተ ብቁ አይደለም ለመሰዋት ብለው ያባሩታል ለኸይሩ ነው ያለኛ ሰው ለዚህ ነው ለካ ለዚህ ነው ይልና ተመልሶ በልዓፍ በለኝ ለኸይሩ ነው ያልከው እውነትክን ነው ናውጣ ይለዋል ከእስር ቤት የኔም መታሰብኩ ለኸይር ነው አብሮ ቢኖር አሰብ አብሬህ ብኖር እንሰዋው ነው ነበር የተሟላው እሱ ነው ብዙ ጊዜ መጥፎ የምንላቸው ነገሮች ለኛ ይዘውት የሚመጡት ብዙ ኸይር አለ الحكم ابن عطاء الله السكندري الله በስንት መከልከል ውስጥ መስጠት አለው ይላሉ ربما أخذ منك ليعطيك አይደል ሊሰጥህ እኮ ነው የወሰደብህ ሌላ የሰጠህ ነገር ይኖራል አንተም ማታውቀው ይተወኩል በዚህ ደረጃ ወደ አላህ ራስን መስጠትን ይጠይቃል የመጨረሻው ሌቭል ተፍዊድ ነው وأفوض أمري إلى الله በቃ ጉዳይም በሙሉ ለአላህ መተው ይሄ ነብዩ አለይሂ ሰላቱ ወሰላም ያስተማሩን የሪዳ ደረጃ ላይ የመድረስ ጉዳይ ነው ተወኩል የመጨረሻው ደረጃው ሪዳ ነው ራሱ ሪዳ